የአዲስ አበባ ሳምባ በመባል የሚጠራው በሀገራችን በአይነቱ የመጀመሪያው የሆነውና በአፍሪካ በስፋቱ ቀዳሚ እንደሆነ የሚነገርለት የጉለሌ እጽዋት ማዕከል ሀገር በቀልና ብርቅዬ የእጽዋት ዝርያዎችን የመጠበቅና የመንከባከብ በሚኖራቸው ኢኮኖሚያዊና ማህበራዊ ፋይዳ ላይ ምርምር የማካሄድ የስነ ምህዳር ሳይንስ ትምህርት ድጋፍ የማድረግና ከአካባቢው ጋር የተስማማ የኢኮቱሪዝም አገልግሎት መስጠትን መሰረት ያደረጉ ዓላማዎችን ሰንቆ ለስኬታቸው እየሰራ የሚገኝ መንግስታዊ ተቋም ነው። የተቋቋመለትን ዓላማ በማሳካት የእጽዋት ማዕከሉ በሰራቸው በርካታ የስነ ምህዳር ስራዎችም በ2011 ዓ.ም ከዓለም አቀፉ የእጽዋት ማህበር ቦታኒክ ጋርደን ኮንዘርቬሽን ኢንተርናሽናል ወይም BGCI እውቅና አግኝቷል። በማዕከሉ የሚሰጡ ዋና ዋና የኢኮቱሪዝም አገልግሎቶች የተራራና ጫካ ውስጥ ጉዞ፣ ስፖርታዊ ክንውኖች፣ የካምፒንግ አገልግሎት፣ የፊልምና የፎቶ ፕሮግራም፣ የከፍታ እይታ፣ ለሽርሽር፣ ለሰርግ፣ ልዩ ልዩ ሁነቶች ዝግጅትና የካፌና ሬስቶራንት አገልግሎት ይሰጣል። ከዚህ በተጨማሪ ማዕከሉ በሚሰጣቸው የምርምር የተግባር ተኮር ትምህርትና የኢኮቱሪዝም አገልግሎቶች ተጠቃሚ እንድትሆኑ እየጋበዘ የእጽዋት ልማትና እንክብካቤ አጋር በመሆን ሀገራችን ለተያዘችው የአረንጓዴ ልማት ስኬት የበኩሉን አስተዋጽኦ እንዲያበረክቱ መልእክቱን ያስተላልፋል። አድራሻ ከፒያሳ አዲሱ ገበያ ወደ ዊንጌት በሚወስደው መንገድ በስተቀኝ ወይም በጎጃም መውጫ በር ከእንጦጦ ተራራ ግርጌ ስር ይገኛል። ጉለሌ የእጽዋት ማዕከል